አንድ አምላክ የምናቅ ለአንድ አምላክ የምንገዛ እኛ እስላም ሙስሊሞች ነን። ሰላም አለይኩም ወራህመቱላህ። ያው ዛሬ ጁምዓ ነው። ጁምዓን ተንተርሰን አንድ ቆንጆ መልእክት እናስተላልፋለን። ሰሞኑን ባለው ግርግርና ሁካታ በተነሳ ብዙ ሰው በውስጥ መስመር በጣም ብዙ ሰለምቴዎች መልእክት እየላኩልኝ ነው። አንዳንዶች ደግሞ የተለያየ ሐሳባቸውን በራሳቸው መንገድ ያስቀምጣሉ። አሁን እኛ ሰለምቴዎች ወይም እናንተ ማድረግ ያለባችሁ አንድ አምላክን የምናቅ ለአንድ አምላክ የምንገዛ በአላህም ዘንድ የተወደደ ሃይማኖት የምንከተል ሙስሊም ነን፣ እስላም ነን። በቃ 4 ነጥብ። ከዛ ውጭ ያሉ የሰው እይታዎች ለመቀበልም ለማስተናገድም ግዴታ የለብንም። በሰዎች ግርግርና ጩኸት ስሜት የተነሳ የቆማችሁበትን መሰረት እስከሚያናጋባችሁ ድረስ ራሳችሁን አሳልፋችሁ መስጠት የለባችሁም። ከማን ጎን እንሁን ከየት እንሁን ምናምን። እኔም እኮ እንደናንተ ትናንትና ነው እኮ የሰለምኩት። ግን ከማን ጎን እንሆናለን? ይሄ እኮ ሃይማኖት እኮ የእግር ኳስ ጨዋታ እኮ አይደለም። ከአርሰናል ጎን ነኝ፣ ከማንቸስተር ጎን ነኝ፣ ከኢትዮጵያ ነኝ፣ ከኤርትራ ነኝ እኮ አይባልም። ይሄ በአላህ ዘንድ የተወደደ ሃይማኖት እስልምና ነው። ሃይማኖታችንንም ብሎ የጠራው ሙስሊም ነን፣ እስላም ነን። 4 ነጥብ በቃ። ከዛ በኋላ ያሉ የሰው እይታዎችና አመለካከቶች ብዙ ናቸው። መቆም አይችሉም፣ ማስቆም አይቻልም። ያንን የኔ ልክ ነው የሚባል ግርግር ውስጥ እኛ መገኘት የለብንም፣ አያገባንም። እኛ እንዲህም እንዲያም ነን አንልም፣ ከዛም ከዚህም ጎን ነን አንልም። እኛ አላህን የምንፈራ የእስልምና ሃይማኖት ተከታይ ነን። 4 ነጥብ። አንድ አምላክ የምናቅ ለአንድ ሶርስ የምንገዛ እንዲህ ነው ሊባል የማይችል በዛ ነው በዚህ ነው የማይባል አንድ አምላክ ለአንድ አምላክ ዕውቅና የሰጠን እስላሞች ነን በሉ። 4 ነጥብ በቃ። የሰዎች ስሜትና ግርግር ይቆማል። የሰዎች ስሜትና ግርግር ደግሞ እኛ የቆምንበትን መሰረት ካናጋብን የተከተልነውን የያዝነውን ነገር በአግባብ አልያዝነውም ማለት ነው። ሰዎች ከሚከተሉት እስልምና ይልቅ የግል ክብራቸው በልጦባቸው ሲጫጫህና ሲሳዳደቡ ይሄ በየትኛውም ሃይማኖት ቤት ያለ ነው። በየትኛውም ሃይማኖት ቤት ያለ ነው። ሁሉም ደግሞ በአንድ ጊዜ አልተበላሹም። እኔስ ሰለፊ ነኝ፣ አልሐበሻ ነኝ፣ ምናምን ነኝ፣ እንደዚህ ነኝ፣ እንደዛ ነኝ በጭራሽ አልልም። እኔ እስላም ነኝ፣ ሙስሊም ነኝ። እኔ ግን በጋራ የምንጋራቸው ሐሳቦች እይታችን ደግሞ የሚቀራረብ ሰዎች ሊኖሩ ይችላሉ። የኔ እይታ የሚቀራረበው እይታ የዛኛው እይታ ትክክል ነው ትክክል አይደለም ብዬ እጅ የመጫን የመፍረድ ልማድም ኤክስፒሪየንስም የለኝም። እኔ በሐሳቦች የመወያየት የመነጋገር ልማድ ነው እንጂ ያለኝ የኔ ልክ ነው ተብሎ ጦር መማዘዝ፣ መሰዳደብ፣ መፈራረጅ እስልምናን ቢጎዳ እንጂ አይጠቅምም። ነገ ከነገ ወዲያ ደግሞ ከዚህ ስሜታችሁ ወጣችሁ ተረጋግታችሁ የሆነ ነገር ለማለት መንገድ ላይ ችግር ስለሚፈጥርባችሁ ብትተውት ነው የሚሻለው። አይጠቅምም። ሁሉም ሃይማኖት በአንድ ጊዜ አልተበላሸም። አሁን አንዳንዶች ጨክነው እኔ እንዲህ ነኝ እየተባለ ነው። በዓለም ላይ 4000 ሃይማኖት፣ በፕሮቴስታንቱ ደግሞ ወደ 48000 ምናምን ዶሚኔሽን ያለው ዝም ብሎ የመጣ አይደለም። ሁል ጊዜ የሰው ሐሳብ የገባበት ነገር አልጫ ይላል። ስለዚህ እኛ አላህ ያለውንና አላህ የተናገረውን ነገር ነው እንጂ አክሴፕት የምናደርገው በሰዎች ሐሳብ ላይ ገብተን ማንቦራጨቅ አይጠቅመንም። በእንደዚህ አይነት ግርግር ሰዓትኛ ዘወር ነው ማለት ያለብን። ከውካታው ከግርግሩ ከጮቱ ከምንጭንጩ ዘወር ብለን እንደዚህ ብለን ማሳለፍ፣ በዚህ ሲመጣብን እንደዚህ ማሳለፍ፣ ፊት ለፊት ሲመጣ ጎንበስ ብለን እያሳለፍን ከአላህ ጋር መጣበቅ እንጂ ከከሌ ጎንነን አይባልም። ከማንም ጎን አይደለንም። እኛ ሰው አይደለም የምንከተለው፣ ለሰው አይደለም የምንገዛው። ሰዎች ያዝኑብናል፣ ይቀየሙናል። የሆነ ነገር ለምን የፈለጉትን ለምን አይሆንም? ለምን በቃ የፈለጉትን አይደለም ለምን ጨርቃቸውን አይቀዱም? ሰዎችን ለማስደሰት ብለን ከፕሪንሲፕልና ከመርህ ፈቀቅ አንልም። በምናቀው በተረዳነው በተገነዘብነው ልክ እንናገራለን፣ እናስረዳለን። ቅን ከሆኑ ሰዎች ጋር ደግሞ እንወያያለን። በተረፈ ግን
እኔ ለአምላክ አልጨቃጨቅም። እኔ ለፈጣሪ ከሰው ጋር አልሰዳደብም። እኔ ለፈጣሪ ሰው አልሰድብም። ለፈጣሪም ብዬም አልሰደብም። አላስፈራራም፣ አልፈራም። አትሊስት መሰደብ ይሻለኛል ከምሰድብ። ስድብን ደግሞ የምናስተናግድበት የአስተማማኝና የጸና ስለንቦና ከሌለን አደባባይ መውጣት የለብንም። ስለዚህ አደባባይ ወጥተን አደባባይ በሙሉ የኛ ነው ማለት ትንሽ አስቸጋሪ ነው። ቲክቶክ በጎ ነገሩን ነው፣ ይሄ ማህበራዊ ሚዲያ በጎ ነገሩን ነው ለይተን መጠቀም ያለብን እንጂ እንደዚህ አይነት ደግሞ ባዕድ ጎን አለው። ያኔ ሲመጣ ደግሞ ከግርግሩ ዘወር ማለት፣ ቲክቶኩንም አስፈላጊ ከሆነ አጥፍቶ ገሸሽ ማለት፣ በጎ ነገሩን ሳይሳሱ የቃረሙ መውሰድ። በሆነ ግርግር ደግሞ እቺ የመጨረሻ መልእክቴ ነች። በሆነ ግርግር፣ በሆነ ስሜት፣ በሆነ የተነሳ ደግሞ እኛም ሰዎች ላይ ጄጃ እናርግ። ኧረ ከሌ እንዲህ ነው እንዴ ከሌ እንዲህ ነው እንዴ እያልን እጅ አንጫን፣ አንፍረድ። ሰዎች ሊደክሙ ይችላሉ፣ ነገ ደግሞ ቀና ብለው ሊስተካከሉ ይችላሉ። ሁልጊዜም ምኞታችንም ጸሎታችንም ፍላጎታችንም ወደ አቅልና ቀልባቸው ተመልሰው ያንኑ የለመዱትን ነገር እንዲያስኬዱ እሱን ነው የምንመኘው። በተረፈ ግን እኛ ምንድነን? እስላም ነን፣ ሙስሊሞች ነን እኛ እንጂ እንዲነን እንዲያነን እንዲነን ምናምን የሚባል ዝባሃል ነገር የለም፣ በጭራሽ የለም። በሌለ ነገር ደግሞ አንጨቃጨቅም። እይታ ተቋም አይደለም፣ አመለካከት ነው። አመለካከታችሁን ደግሞ በየግላችሁ ማራመድ ትችላላችሁ። እኛ ላይ ግርግርና ጫና አትፍጠሩብን። ሰላም አለይኩም ወራህመቱላህ። መልካም ቀን ይሁንላችሁ።